ሰላም ውድ የዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? እንግዲህ በዚህ ሳምንት ቪዲዮ ደጋግሜ አልሰራሁላችሁም። ዛሬ ገና በዚህ ሳምንት የመጀመሪያ ቪዲዮን እየሰራው ነው ማለት ነው እና በባለፈው ክላሳችን እንደምታውቁት ኢንትሮዳክሽን ፓርት 1 እና ፓርት 2 መስራቴ ይታወቃል። ኢንትሮዳክሽን ፓርት 1 እና ፓርት 2 ስንሰራ እንግዲህ በዛ ያለ ኤክስፕላኔሽን ያለው ይመስለኛል እና አይ ቲንክ ትንሽ ረዘም ያለም ሁሉ እንደሆነ ለመገንዘብ ችያለሁ በራሴ። ምክንያቱም እይታ እየቀነሰ ስለመጣ ምናልባት ሰው የመያዝ አቅሙ ቀንሶ ሊሆን ይችላል ወይም ደግሞ በዝቶ ሊሆን ይችላል ብዬ ስለገመትኩኝ ዛሬ አጠር አድርጌ ነው ይዤላችሁ የመጣሁት። ከዚህ በኋላም ደግሞ አጠር እያደረግኩኝ ነው ይዤላችሁ የምመጣው ማለት ነው። ምክንያቱም አንድ ሰው አንድ ቀን 3 ወርድ ቢይዝ ቦርድ ምን ያክል ያውቃል የሚለውን ካልኩሌት ብናደርግ እነዛን ወርዶች ደግሞ ሪሊ በደንብ ተለማምዶ ወደ ተግባር ቢቀይራቸው ወይም ደግሞ በደንብ ቢለማመዳቸው ትልቅ ለውጥ ሊያመጣ ይችላል ብዬ ስለገመትኩኝ ስለዚህ ፕራክቲካሊ እንዲሰራበትም ስለፈለኩኝ ማለት ነው ይሄ ሐሳብ መጥቶልኛል ማለት ነው። እንግዲህ አስተያየት ካላችሁ ላይክ ላይ ማለት ኮሜንት ላይ ትጽፉልኛላችሁ ማለት ነው። እንግዲህ ወደ ዛሬ ክላሳችን ከመግባታችን በፊት በባለፈው ክላሳችን የተማርነው እንዳለ ሆኖ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ላልደረሰው እንድታደርሱ የደረሳችሁ ደግሞ ከመጀመሪያው ከፓርት 1 ጀምራችሁ እስካሁን እስከሰራሁት እስከ ፓርት 20 ማለት ነው በደንብ እንድታዩት በደንብ አድርጋችሁ ትኩረት ሰጥታችሁ እንድታነቡት እንድታጠኑት ፈልጋለሁ። ማንኛውንም ኤኒ ችግር ካለ ማለት ነው ማንኛውም ችግር ካለ ኮሜንት ላይ ጻፉልኝ፣ ኢንቦክስ አድርጉኝ። አብረን የምንማማርበት መንገድ ስለሚፈጠር ብዙ ሐሳቦችን አስቤ ነበር ግን እንደ ሐሳብ የእናንተን ኮሜንት ጻፉ፣ ላይክ አድርጉ፣ ሼር አድርጉ፣ ኦንላይን ትምህርት የምትፈልጉ ከሆነ የሚሉትን ኮሜንቶች ሁሉ ትሰጣላችሁ ብዬ ገምቼ ነበር። እስካሁን ግን ምንም እንደዚህ አስተምረን እንደዚህ አካሄድ ቢሆንልን ያሉ ቢያንስ 2 ሰው 3 ሰው ብቻ ነው ማለት የትምህርት አሰጣጡ እና እኔ በጣም ከምፈልገው እና ዋነኛው በላይ ደግሞ ልሰጠው የፈለኩት ኦንላይን ነው። ፕራክቲካሊ ኦንላይን ትምህርት መስጠት ፈልግ ነበረ። ምክንያቱም ፕራክቲካሊ ሲሆን እዛው ላይ እየተለማመድ ነው እዛው ላይ እያንዳንዱን በጆሮ እየተሰማማን እንሄድ ነበር። እሱ እንዲሆን ደግሞ የእናንተ ትኩረትን ይሻል ማለት ነው እና የእናንተ ኮሜንት የእናንተ አቀባበል ወሳኝ ስለሆነ እናንተ ምንም አይነት ኮሜንት ስላልሰጣችሁኝ እስካሁን በዚህ ቀጥያለሁ። ወደፊት እንግዲህ እንዳቀባበላችሁ እንዳለው የሰው ኢንተረስት የምንቀጥል ይሆናል ማለት ነው። ዛሬ ይዤላችሁ የመጣሁት ደግሞ ቀናት ናቸው። ስለ ቀናት ነው ቪዲዮ የምሰራላችሁ ማለት ነው። እንግዲህ የዛሬው ክላሳችን የሚሆነው እንደነገርኳችሁ ከሰኞ እስከ እሁድ ያሉ ቀናቶች ምን ይባላሉ? መጀመሪያ ቀናቶች እነማን ናቸው ብለን ከመጀመራችን በፊት ቀን ማለት ምን ማለት ነው በቻይነኛ ብለን እንትን ስንል ማለት ነው ቲየን እንግዲህ ቲየን ማለት ቀን ማለት ነው። ወይም ደግሞ ሌላም አባባል አለው ወይም ሌላ ወርድም አለው ይባላል። ማለት እንግዲህ ቁርጥ ያለ አራተኛ ድምጽ ያለው ነው። ቲየን ማለት ደግሞ ፈርስት ቶን ያለው ድምጹ ቀጥ ያለ ማለት ነው። ያ ደግሞ ምን ማለት ነው ቀን የሚል ትርጉም አለው ማለት ነው። እንግዲህ ኤክስፕላኔሽን በዛሬው ላይ አላበዘባችሁም። ወርዱ አሁን የምጽፍላችሁ ወርድ እንግዲህ ሳምንታቶችን መሆኑን ነግሬያችኋለሁ። አንድ ወርድ በተደጋጋሚ ስለሚጻፍ ከዛ ደግሞ ቁጥሮችን አውርቻችኋለሁ። ከዚህ በፊትም አስተምሬያችኋለሁ፣ አሳይቻችኋለሁ፣ አይተናል። 1 2 3 የሚሉትን እነሱን እየጨመርን ከዛ አንድ ወርድ ጋር ቀናቶችን ስናጣምር ሰኞ፣ ማክሰኞ፣ ረቡዕ፣ ሐሙስ፣ ዓርብ፣ ቅዳሜ፣ እሁድ የሚለውን እናያለን ማለት ነው። ስለዚህ አሁን ዊክ ማለት በቻይነኛ ዊክ ማለት ምን ማለት ነው ብንል በቻይነኛ እንዴት ልንል እንችላለን ስንል እንግዲህ ሲንቺ እንግዲህ ሲንቺ ስንል ዊክ ማለት ነው። ቲያን ካለ ደግሞ ማለት ቲያን ብቻዋን ቲያን ማለት
ቀን ነው ብያችኋለሁ። ወይም ደግሞ ር ማለት ቀን ነው ካልኳችሁ ሲንቺ ማለት ደግሞ ምንድነው አልኳችሁ? ዊክ ነው ማለት ዊክ ነው። ስለዚህ ዊክ ማለት እንግዲህ ምንድነው ሳምንት ማለት ነው። ዊክ ሳምንት የሚለውን ትርጉም ይይዛል ማለት ነው። በአማርኛ ሲተረጎም ይህንን ይመስላል ትርጉሙ። ስለዚህ ሰኞ ማለት በቻይነኛ ምንድን ነው የሚለውን እንይዛለን ማለት ነው። እንደነገርኳችሁ ሲንቺ 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 የሚለው ዊክ ማለት ከሆነ እናንተ አሁን እኔ ደጋግሜ ቃሉን ምጠራው እናንተ በደንብ አድርጋችሁ ደጋግማችሁ ቃሉን እንድትሉት ስለምፈልግ ነው እንጂ እናንተን ወይም ደግሞ ሰዓት እንዲቆጥርልኝ ምናምን ፈልጌ እንዳይመስላችሁ። ምክንያቱም እናንተ ደጋግማችሁ ቃሉን በተናገራችሁት ቁጥር አክሰንቱ ስለሚመጣ ለዛ ነው እኔ ተከትላችሁ እንድትሉ ስለምፈልግ ነው ማለት ነው። ስለዚህ ሲንቺ ማለት ሲንቺ 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 ፈርስት ትሆናለው። ስለዚህ ዊክ ማለት ነው። ስለዚህ ሰኞ ማለትስ ምን ማለት ነው ከሚለው እንሄዳለን ማለት ሰኞ ማለት ሲንቺ 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 እንግዲህ ሲንቺ የሚለውና ኢ ሲደመርበት ሲንቺ ኢ ይሆናል። ኢ ማለት ደግሞ አንድ ማለት ነው። ሲንቺ ማለት ደግሞ ዊክ ነው። ስለዚህ ሲንቺ ኢ በአንድ ላይ ሲደመር ማለት ነው ሰኞ የሚል ትርጉም አለው ማለት ነው። እንግዲህ ሰኞ ማለት ሲንቺ ኢ ነው ብለን ካሰብን ማክሰኞ ማለት ደግሞ በቻይነኛ ምን ማለት ነው የሚለውን ስንሄድበት ምን ይሆናል ማለት ነው? ሲንቺ አር ሲንቺ አር ሲንቺ አር። እንግዲህ አር የሚለው ሁለት ማለት ነው። አራተኛ ቶን ነው ያለው። ሲንቺ የሚለው ደግሞ እንደነገርኳችሁ ዊክ የሚለውን ከላይ ትርጉም አለው ብያችኋለሁ። ስለዚህ እስከ ቅዳሜ እስከ እሁድ ድረስ ይሄ ሲንቺ የሚለው ቃላት እየቀጠለ ቁጥሮችን እየደመርን ስንሄድ ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ፣ ዓርብ የሚለውን ይሰጠናል ማለት ነው። ስለዚህ አሁን ሲንቺ አር ሲንቺ አር ሲንቺ አር ማለት ማክሰኞ ማለት ነው። ሌላኛው ሲንቺ ሳን ሲንቺ ሳን ሲንቺ ሳን። እንግዲህ ሲንቺ ሳን ማለት ሮቡ ማለት ነው። ሮብ የሚል ትርጉም ይይዛል ማለት ነው። እንግዲህ ሲንቺ ሲደመር ሳን ስንደምረው ሲንቺ ሳን ይሆናል ማለት ነው። ስለዚህ ትርጉሙ ማን ይሆናል ማለት ነው? ሮቡ ይሆናል ማለት ነው። ሌላኛው ሐሙስ በቻይነኛ ምን ይባላል ስንል ሲንቺ ስ ሲንቺ ስ ሲንቺ ስ ይባላል። ሲንቺ ስ ሲንቺ ስ። እስቲ አብራችሁ እንደኔ አብራችሁ በሉት። ሲንቺ ስ ሲንቺ ስ። ሲንቺ ሲደመር ስ ወይም ደግሞ ቁርጥ ያለ አራተኛ ቶን ያለው እንደዚህ ቁርጥ ያለ ፎልዳውን የሚያደርግ ቶን ወይም ደግሞ ፎኔቲክስ ያለው ከሆነ ወይም ደግሞ አራተኛ ቶን ያለው ከሆነ እና ሲንቺ የሚለው ፈርስት ቶን ያለው አንድ ላይ ሲነበቡ ሲንቺ ስ ይሆናል። ሲንቺ ስ ሲንቺ ስ ምን ማለት ነው? ሐሙስ የሚለውን ትርጉም ይይዛል ማለት ነው። ሌላኛውና አምስተኛው ሲንቺ ዎ ሲንቺ ዎ ሲንቺ ዎ እንላለን። ዎ ስንል እንግዲህ ሰርድ ቶን ፎኔቲክስ አለው ማለት ነው። ሲንቺ ማለት ደግሞ ያው ፈርስት ቶን አላቸው ማለት ነው። ሁለቱን ስንደምራቸው ሲንቺ ሲንቺ ዎ ሲንቺ ዎ ሲንቺ ዎ የሚለውን ይሰጠናል ማለት ነው። ሌላኛው ወይም ደግሞ ትርጉሙ ደግሞ ምን ማለት ነው ማለት ነው? ዓርብ ማለት ነው። ዓርብ ይሆናል ማለት ነው። ዓርብ በቻይነኛ ሲንቺ ዎ ይሆናል ማለት ነው። እንግዲህ እንደነገርኳችሁ ሲንቺ የሚለው እስከ እሁድ ድረስ አብሮ ሲንቺ 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 እያለ ሲደመር ኢአር ሳንስ ውሌው ቺባ የሚለው ቺ ድረስ ነው እንግዲህ ይቀጥላል ማለት ነው። ሌላኛውና ስድስተኛው ማን ነው ማለት ነው? ቅዳሜ ማለት። ቅዳሜ በቻይነኛ ምን ማለት ነው ስንል
星期六星期六星期六星期六星期六星期የሚለው first ቶን አለው ሲደመር ሊዮ የሚለው ስድስት የሚል ትርጉም አለው። ሊዮ ማለት ስድስት ነው። እንግዲህ ሰኞ አንድ ነው ብለን ስንቆጥር ሰኞ አንድ፣ ማክሰኞ 2፣ ሮብ 3፣ ሐሙስ 4፣ ዓርብ 5፣ ቅዳሜ 6 እና ስለዚህ ሲንቺ ሊዮ እንላለን ማን ማለት ነው? ቅዳሜ ማለት ነው። ሌላኛውና የመጨረሻው ሲንቺ ቲያን እንላለን ማለት ነው። ሲንቺ ቲያን እንግዲህ ይሄ ደግሞ እሁድ ማለት ነው። ሲንቺ የሚለው ፈርስት ቶን አለው። ቲያን የሚለውም ደግሞ በመጀመሪያ ላይ እንደነገርኳችሁ ፈርስት ቶን አለው ማለት ነው። ስለዚህ አብሮ ሲነበብ ሲንቺ ቲያን ሲሆን እሁድ ይሆናል ማለት ነው። ወይም ደግሞ ሌላኛ ትርጉሙ ሲንቺ ር ይሆናል ማለት ነው። ሲንቺ ር ከሆነ ደግሞ እንግዲህ ይሄም እሁድ የሚል ትርጉም አለው ማለት ነው። ውድ ቤተሰብ እንግዲህ ዛሬ አጠር ያደረኩላችሁ ላያያዝ ይመቻል ብዬም ስላሰብኩኝ ነው እኒህን ያመጣሁት። ማለት የነገርኳችሁ ቃላቶች ብዙ ቢሆንም ስለሚደጋገም ቁጥሮችን ብቻ 1 2 3 4 5 6 7 የሚሉትን ቁጥሮች ከዚህ በፊት ማስተማሬ የሚታወስ ነው። ስለዚህ ዛሬ አንድ ብቻ አዲስ ቃል ነው ይዤላችሁ የመጣሁት። ማለት ይሄ አንድ ቃል እሱን ብቻ ትሬኒንግ በማድረግ ከዚህ በፊት ከተማራችሁት ቁጥሮች ጋራ በመደመር እንግዲህ ሰኞ፣ ማክሰኞ፣ ሮቡ የሚለው እንግዲህ ሲንቺ የሚለው ዊክ ነው አልኳችሁ አይደለ? ሲንቺ ይ፣ ሲንቺ አር፣ ሲንቺ ሳን፣ ሲንቺ ስ እንግዲህ ሲንቺ ው፣ ሲንቺ ሊዮ ይሆናል ማለት ነው። እንግዲህ ይህንን በሙሉ ደምረን እስከ እሁድ ድረስ ያሉትን እንግዲህ 1 2 3 4 5 6 7 እንግዲህ 7 ቁጥሮች ምን ይባላሉ ስላችሁ እዚሁ ላይ ስደግምላችሁ ማለት ነው። ከመጀመሪያው ጀምሬ ኢ አር ሳን ስ ዎ ሊዮ እንላለን ማለት ሊዮ። ከዛስ እንግዲህ እዚህ ጋር ቁጥሯን አንጠቀመው ማለት ነው። እሁድ ላይ የምንለው ሲንቺ ቲያን ነው። ቁጥሩን የምንጠቀመው እስከማን ነው ማለት ነው? እስከ ቅዳሜ ድረስ ብቻ ነው። እስከ ቅዳሜ ድረስ። ከዛ እሁድ ለየት የሚያረጋት ቁጥር አይገባባትም ወይም እንትን አትልም። ቁጥር ወይም ደግሞ 7 ወር 8 ተብሎ ቁጥር አይጨምርም። 6 ላይ እስከ ቅዳሜ ድረስ ቁጥሮችን እንደምርና እሁድ ላይ ወይም ደግሞ መጀመሪያ ላይ ቀን ማለት ምን ማለት ነው የሚለው ትርጉም እንደነገርኳችሁ ቲያን የሚለውና የሚለውን ስንደምር ተመሳሳይ ትርጉም አለ። ስለዚህ ሲንቺ ቲያን ወይም ደግሞ ሲንቺ ር እንላለን ማለት ይሄ ደግሞ ትርጉሙ እሁድ ነው ማለት ነው። እንግዲህ ውድ ቤተሰቦቼ ማንኛውንም ኮሜንት እንድትሰጡኝ እፈልጋለሁ። በተደጋጋሚ ነግሬያችኋለሁ። ዛሬ እንደዛ ብዬ እናንተንም ላሰለቻችሁ አልፈልግም። ግን ያያያዛችሁ አቅም ምን ያክል ነው የሚለውን ለኔ ማወቅ ስለምፈልግ ባካችሁ ኮሜንት አድርጉልኝ። እየያዛችሁት ነው ወይ? አሰጣጡ ተመችቷችኋል ወይ? ዛሬ ጥያቄም ጭምር ነው። ካልተመቻችሁ ያልተመቻችሁ ቦታ ማንኛውንም ፍራንክሊ የምንነጋገርበት ስለሆነ ማህበራዊ ሚዲያ ዋናው ለውጡ ትልቁ ፍሬ ሁላችንም ስንረዳዳበት ነው። ባይዘይ እኔም እየተማርኩ ነው። ቻይንኛ ከባድ ነው፣ ወይም ደግሞ ማንኛውም ቋንቋም ቢሆን ከባድ ነው ለመልመድ። እንኳን አይደለም ፎነቲክስ ያለው የሚወጣ የሚወርድ የሚቆረጥ አይነት ነገር ድምጽ ያለው ወይም ደግሞ በፊደል በጣም ብዙ የሆነ ቋንቋ በዓለማችን ላይ እጅግ ከባድ የሆነ ቋንቋ ቢኖር ቻይንኛ ነው። እንደዚህ ስላችሁ እናንተን ላስፈራራችሁ ሳይሆን እንደ ቀልድ ጀምራችሁት ነገ ውጤት ስታዩበት የምትቀይሩበት መንገድ ከሆነ ደግሞ ያኔ የምንገናኝ ወይም የምንመሰጋገንበት ነገር ሊሆን ይችላል ብዬ ስላሰብኩ ነው። እና እንደምታዩት ቢዝነሱ ላይ ቻይንኛ በጣም ወሳኝ መሆኑ ይታወቃል፣ ብዙ ቦታዎች ላይ ማለት ነው። ከሱ ጋር በተያያዘ ብዙ ነገሮችን ማውራት እንችላለን። ግን አሁን ላይ ማውራቱ
አስፈላጊ ሆኖ ያገኘሁት እናንተ ኢንተረስታችሁን እንዲያመጣው ስለፈለኩ ነው። ኢንተረስት እንዲኖራችሁ። ለምን አንድ ቻይነኛ የተማረ ሰው HSK ሌቭል 1፣ HSK ሌቭል 2፣ HSK ሌቭል 3፣ HSK ሌቭል 4 ይባላል። ከሱ ውስጥ ተፈትኖ ኢንተርናሽናል ውጤት ማለት ነው እሱን ካመጣ ወደ ቻይና ሄዶ የመማር ፕሮባቢሊቲው ከፍተኛ ነው ማለት ነው። 90% ያ ማለት ይሄዳል ማለት ነው። ቻይና ሄዶ ተምሮ ወይም ቋንቋውን አዳብሮ ኢትዮጵያ ውስጥ ሲመጣ ራሱን ችሎ በራሱ ተምሮ እንትን ይላል ማለት ነው። ትልቅ ደረጃ ይደርሳል ማለት ነው። ያ ደግሞ ማንኛውም ሰው ማለት ነው መጻፍ እና ማንበብ ብቻ የሚጠበቅበት ሌላ የሚያስፈልገው ዲግሪ የሚጠይቀው ሪኳየርመንት የለም ቻይነኛ እስካሁን በማቀው። ስለዚህ ቋንቋውን ብቻ ከቻላችሁ የትም ደርሳችሁ መምጣት ትችላላችሁ። የትም ቦታ ስትሰሩ ስራም ስትጠሩ እንኳን ማንም ማስታወቂያ ሲለጥፍ እንደዚህ ያለው እንዲህ አይነት ዶክመንት ያለው ብሎ ወጥቶ ያውቅ። አስተርጓሚ እንፈልጋለን ብቻ የሚለው ማስታወቂያ ይወጣል ግሩፕ ላይ። ከዛ ደውሎ ነው እና እዚህ አስተርጓሚ ያለ የሚባለው። እንደኛ ሀገር ወይም ደግሞ ኢትዮጵያ ውስጥ ስራ እንደሚወጣው አይደለም የምትጠሩት። ምክንያቱም ስራ ማስታወቂያ ለማየት አትዞሩም። ቢያንስ ቁጭ ብላችሁ ትራንስሌተር እንፈልጋለን ሲሉ፣ አስተርጓሚ እንፈልጋለን ሲሉ እናንተ ቀጥታ ከነሱ ጋር ኮንታክት አድርጋችሁ ብቻ መሄድ ነው። ከዛ በኋላ የእናንተን ስፒኪንግ ብቻ ነው የሚሄዱት። ትጽፋላችሁ አትጽፉም ለነሱ ማንዳቶሪያቸው አይደለም። ለእናንተ ከጠቀማችሁ ልትማሩት ልትጽፉ ትችላላችሁ። ስፒኪንጉን ከቻላችሁ ቀጥታ አስተርጓሚ ሆናችሁ መቀጠር ትችላላችሁ ማለት ነው። ስለዚህ ምንም አይነት የትምህርት ደረጃ አይጠይቅም። ዲግሪም ይሁን ዲፕሎማም ይሁን ምንም አይማርም። ግን መጽሐፍ ማንበብ ከቻለ የሚጽፍ የሚያነብ 6ኛ ክፍል የሚሆን ወይም 2ኛ ዋናው ነገር መጽሐፉ ነው። ምክንያቱም ቻይነኛን ለመለማመድ እነሱ ነገሮች ስለሚያስፈልጉት እዛ ላይ ለመድረስ የግዴታ መጽሐፍ ማንበብ ስላለበት እሱን ካነበበ እዛ ደረጃ ላይ ይደርሳል። ያለ ከሆነ ደግሞ ከማንም ጋር እኩል የሚውልበት ወይም ደግሞ የራሱን ኑሮ የሚያሸንፍበት መንገድ አለ ማለት ነው። አበዛውባችሁ። ለዛሬ በዚህ ይበቃናል። በሌላ ክላስ እስከምንገናኝ መልካም ሳምንት ይሁንላችሁ። ባይ ባይ።